እሺ ቀጥታ ወደ ቴሌግራም እንገባና ቲቪ ኤዲተር ብለን እንሰርቻለን። ቆይ መጀመሪያው ዋይፋይ ቲቪ ኤዲተርስ ከዛ በኋላ ፊት ለፊት ያለውን አካውንት ትነካላችሁ። ከዛ በኋላ መጨረሻ ላይ ቲቪ ኤዲተር CCXML የሚላለ እሱን 3 ሰረዟን ትነኩና ሼር የሚለው አለ። ከዛ በኋላ አፍተር ሞሽን ዚ ፕላስ ትነካላችሁ። ከዛ ራሱ ሼር ያደርግላችኋል ማለት ነው። ትንሽ ጠብቁት። ራሱ ሼር አድርጉላችኋል ማለት ነው። አሁን ወደ አፍተር ሞሽን ዚ አፕ እንሂድ። አፕሊኬሽኑን ከፈለጋችሁት እጭንላችኋለሁ ቴሌግራም ላይ። ይኸው ከላይ እንደምታዩት ቲቪ ኤዲተር ሲሲ ብሎ ራሱ ይቀመጥላችኋል ማለት ነው። ከዛ እንዲህ ሰሌክት ታደርጉና እንደምታዩት ይኸው አስቀምጬላችኋለሁ የተለያየ ሲሲዎች 4K ቪዲዮዎች እና እንዴት እንደምትጠቀሙ ሳሳያችሁ በመጀመሪያ ፎቶውን ትደልቱና የፈለጉትን አንድ ፎቶ ታስገባላችሁ። እኔ አሁን ለምሳሌ ላስገባ። ይሄን ካስገባችሁ በኋላ አንድ ቪዲዮውን እዚህ ጋር ትይዙትና ወደ መጨረሻ ታርቁታላችሁ ማለት መጨረሻ ላይ ሌሮቹ ብዙ ስለሆኑ ትንሽ ይቆያል። ይሄው ጨረሳችሁ ማለት። ከዛ በኋላ አሁን ደግሞ ከመጀመሪያ ወደ ሆነ ማለት ነው። ከዛ በኋላ ሌሎችን ቪዲዮዎችን ቢሆኑ እንደዚህ ማድረግ ትችላላችሁ። እስካሁን የነበረኝ ቆይታ ይሄን ይመስል ነበር። ሰብስክራይብ ምናምን አድርጉ። ዩቲዩብ ቻናሌና ቴሌግራም ቻናሌን። በፈለጉኝ ጥያቄ ኮሜንት ላይ ጻፉልኝ። ይመቻችሁ።